ሃይ ታዲያስ እንዴት ናችሁ? በያላችሁበት መልካም ቀን ይሁንላችሁ። ሰብስክራይብ ቤተሰብ አድርጉን፣ ኮሜንት የደወል ምልክቷን ንኩልኝ። አመሰግናለሁ። ዛሬ ስለ አሉታዊ ሐሳብ ማምከን ይቻላል የሚሉን ሐሳብ አቀርብላችኋለሁ። ፕሮግራሜን ስለምታዳምጡም አመሰግናለሁ። ሰዎች መጥፎ ወይም አሉታዊ ሐሳቦች የሚረዱበት በአብዛኛው ከድርጊት አንፃር ብቻ ይመለከታሉ። ነገር ግን ጠለቅ ብለህ ስትመለከት ወይም አለማወቅን ስታቅና ስትገነዘብ ነገሩ ወይም ሐሳቡ መጀመሪያ ያንተ አይምሮ ሐሳቡ ነው ታገኘዋለህ። ያ ማለት የሰው ልጅ አይምሮ በአስተሳሰብ በረጅም ጊዜ ውስጥ በድግግሞሽ መንገድ ወይም በሪፒቲሽን ፓተርን ወይ የተገነባ በመሆኑ አሁን የተፈጠረ ስላልሆነ ሲደመር ሐሳቡ ራሱ ድግግሞሽ በመሆኑ መረዳት ስትችል ማለትም አውቀሽ ያሉታዊ ሐሳብ ተሸካሚ እንዳልሆንክ ስትገነዘብ ሐሳብን መቆጣጠር ትችላለህ ማለት ነው። አንድ ነገር መነሻውን ወይም ምንጩን ካወቅን ማስተካከል ማረም እንችላለን። ሰው መሆናችን ልዩነቱ እሱ ነው። የምንፈልገውን ነገር ለኛ መጥፎ ሆኖ ከታየ ማስተካከል እንችላለን። ነገር ግን የምናስተካክለው ሰው ሰራሹን ሐሳብ ነው እንጂ ተፈጥሮን አይደለም። ተፈጥሮን ያለ ቅድመ ሁኔታ ተቀብሎ ማመስገን ነው የሚሻለው ወይም የተሻለው። የሰው ልጅ አይምሮ የአስተሳሰብ ውጤት ስለሆነ አስተሳሰብ ደግሞ የጋዱ ዓለም አካል ነው ማለት ይቻላል። ይህ ማለት መጥፎም ወይ አሉታዊ ሐሳብ ጥሩም ሐሳብ የጋዱ ዓለም ነው ማለት ነው። ሰው በሙሉ በሐሳብ በቃል እና በድርጊት ሲያያዙ በድግግሞሽ በተፈጥሮ የልማድ ታሳሪ ናቸው። ማንም ሰው ከልማድ ውጪ መሆን አይችልም። ነገር ግን ልማድን በጥበብ ሊገለገልበት ይችላል። ሁልጊዜም እንቅልፍ ሊነሳ የሚችል ነገር ቢኖር ልንገርህ፣ የራስህን አይምሮ አስተሳሰብ አንተን ወደሚያገለግል አስተሳሰብ ዲዛይን ማድረግ አለብህ። የምታስበው አስተሳሰብ አንተን ሊያገለግል ወደሚችል ዲዛይን መስራት አለብህ። የሰው ልጅ በረጅም ጊዜ የአሉታዊ ሐሳብ ተገዢ ወይም ተሸካሚ ሊሆን ይችላል። በቀላሉ በትምህርት ብቻ ህይወትን አታውቅም። ወላ ዶክተር ሆንክ ኢንጂነር ሆንክ አታውቀውም። አንተ የምታውቀው የሰለጠንከውን ዘርፍ ብቻ ነው እንጂ የተፈጥሮ ምስጢራት ከቦክስ ወጥተህ ማሰብ አትችልም። ለምን ብትለኝ የሰለጠነ ሰው በአጠቃላይ የትውስታ አይምሮ ነው ወይም የትናንት አይምሮ ነው። ከዛ ለመንቃት ደግሞ መወለድ እንዳዲስ አለብህ። ምክንያቱም የሰለጠነ ሰው የሚያውቀው እንዲፈልግ ተደርጎ ነው የተሰራው።